ትራንስሌሽን ሁሌ ነበረ እንደምታውቁት ማለት ነው። ይሄ መጽሐፍ ቅዱስ ተተርጉሞልን ነው። ስማቸውን አናቅም። አንዳንዶቻችን የተማርን እንደዚህ ያጠናን ነው የምናውቅ እንጂ ማን እንደተረጎመው እንዴት እንደተተረጎመ እንዴት እንደደረሰን አናውቅም። እና ሁላችንም ግን የትርጉም ውጤት ነን። የመጽሐፍ ቅዱስ ትርጉም ስራ ሲነገር እንደው ማየት ያለባችሁ ሁሌ በቀላሉ እንደ ራሳችሁ ነው። አሁን በአማርኛ ሲዘመር በጣም ውስጣችን ተነክቶ በጣም እናለቅሳለን። ስብከትም እንደዚሁ። ግን ዋናው የትርጉም ውጤት መሆናችንን ነው።